አላህ የረገመው ሰው ከዚና ውጭ አይመቸው። የኢማን መገለጫ አንዱ ከዚና መራቅ ነው። በነገራችን ላይ እስልምና ውስጥ ትልቁ ወንጀል ኩፍርና ሽርክ ነው። ከሱ ቀጥሎ ሰው መግደል ነው። ከሰው መግደል ቀጥሎ እስልምና ውስጥ የመጨረሻ ዋነኛው ወንጀል ዚና ነው። ዚና ማለት ያልተፈቀደለት የግብረ ስጋ ግንኙነት ማድረግ ማለት ነው፣ ሐላል ያልሆነ። ይሄ አንደኛ መተው የሚቻል ነገር ነው። እንደው መቼም ነው ሸይጣን ወስሶ መቼም ስለሚረፍቅ ነው እንጂ መተው የሚቻል ነገር ነው። ሁለተኛ አማራጭ ያለው ነገር ነው። ግን አላህ የረገመው ሰው ከዚና ውጭ አይመቸው። አላህ ደግሞ ወለዚነ ሁም ሊፉሩጅሂም ሓፊዙን ብልቶቻቸውን የሚጠብቁ ሐራም ላይ የማይወድቁ የሆኑ ሰዎች ብሎ ኢላ ዐላ አዝዋጅሂም በባለቤቶቻቸው ጋር ሲቀር አው ማ መለከት አይማኑሁም